የአላህን ቅጣት ከረሳን የሰው ሐቅን መዳፈር ይቀለልናል። ሶላትን ማሳለፍ እንደ ነገሩ ይሆናል። ወላጅን አለማክበር፣ የባልህ መብትን አለመጠበቅ ተራ ነገር ሆኖ ያልፋል። ቀደምቶቹ ይችን ሰዓት ስለፈሩ አላህ ለስኬት አጫቸው፣ ጀነትንም ወፈቃቸው። ጀሃነም የአላህ ከባዱ እሳት። እስኪ ትንሽ እሷ ጋር ቆይታ እናድርግ። እቺ የአላህ ቅጣት አብዱላህ ብን ዑመይር እንደሚለው የጀሃነም ሰዎች ከጀሃነም ወጥተው የዱንያ እሳት ላይ ቢጣሉ እንቅልፋቸውን ይተኛሉ የተባለለት እሳት። የዱንያን እሳት 70 እጥፍ ነው የተባለለት የአላህ እሳት ናሩላሂል ሙቀዳ፣ የተቀጣጠለችው የአላህ እሳት። ኢነሃ ዐለይሂም ሙቅሰዳ፣ በካህዲያን ላይ እሷም የተቆለፈች ነው። ፊ ዐመድን ሙመደዳ፣ በተዘረጓ አሚዳዎች ውስጥ ካህዲያን ገብቶ የሚቆለፉባት የአላህ እሳት። ሚስት ባሏ ወደ መርካቶ ለንግድ ሲወጣ ከኋላ ጠርታው ባሌ ሆይ የዱንያን ረሃብ እንችለዋለን የአላህን እሳት አንችለውምና ሐራም እንዳታመጣብል። ሴቶቹ ሂጃብ ኒቃም ማድረግ ሲሞቃቸው ቁል ናሩ ጀሃነመ አሸዱ ሐረን፣ የአኼራው እሳት የበለጠ አደል የዱንያ ሙቀት ምንድነው ብሎ በሂጃባቸው እንዲጸኑ አደረጋቸው። አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ለአመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጀት። ያኔ እኔን ስትገናኙ ላ ዩዐዚቡ ዐዛበሁ አሐድ፣ እንደ ጌታ ሚቀጣይ ወላ ዩሲቁ ወሳተሁ አሐድ፣ አስተሳሰሩም የከበደ ረበና ኢነከ መን ቱድኺል ናር ፈቀድ አኽዘይተህ፣ አላህ ወይ ጀሃነም ውስጥ እኮ የከተትከው ሰው በእርግጥ አዋረድከዋል፣ ቅጣቱን አይችለው። ዐለይሃ መላኢከቱን፣ እሷም ዘንድ ዘበኞች ጊላዙን ሽዳድ፣ ልበደረቅ እዝነትን ማያውቁ ሽዳድ ክንደ ብርቱ አረመኔ ዘበኞች የቆሙባት። የውመል ቂያማ ጀሃነም 70,000 ዘለበት አላት። በእያንዳንዱ ዘለበት ላይ 70,000 መላኢካ እየጎተታት ትመጣለች። ወጂአ የውመኢዝን ቢጀሃነም፣ ያኔ ጀሃነም እየተጎተተች ትመጣለች። የሰው ልጅ ያኔ ያስተውሳል። ወአና ለሁ ዚክራ፣ ማስተንተኑ ምን ይጠቅመዋል? ሂሳብ የሚሰጠን እንጂ የሥራ ቀን አይደለም። እዛ ነው አላህ ወአና ለሁ ዚክራ፣ ማስተንተኑ ለሱ ምን ይጠቅመዋል? የቁሉ የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ሊሐያት፣ ምነው ለዚህ ዘውታሪው ዓለም መልካምን አስቀድቤ በነበር ይላል። ከርቀትም ስትመለከታቸው ሰሚዑ ለሃ ተገዩዘን ወዘፊራ ይላል አላህ ቁርአን። ከርቀት ስታያቸው ሰሚዑ ለሃ ድምፅን ይሰማል፣ ተገዩዘን ቁጣዋን ይሰማል። ያ ጥቁሩ ወንዝ ይናጣል የአላህን ጠላቶች ሊበከል። ወዘፊረን ስታቃስት ስታጓራ ይሰሟታል ይላል። ወሲከ ለዚነ ከፈሩ ኢላ ጀሃነመ ዙመረን፣ እነዛ ከሃዲያን ወደ ጀሃነም ይነዳሉ። ዩዕረፉል ሙጅሪሙነ ቢሲማም፣ በመልክ ይታወቃሉ። ፈዩእኸዙ ቢነዋሲ ወልአቅዳም፣ ግንባራቸው እግራቸው ከኋላ ተስቦ ሊጠፈር ይደረጋል፣ ወገባቸው ይቀጫል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ማ አግና ዐኒ ማሊየ ኺላን፣ ገንዘብ አልጠቀመን። ሀለከ ዐኒ ሱልጣንየ፣ ስልጣኔም ከእጄ ጠፋ ይላል። ያኔ መመሪያ ይሰጣል። ኹዙሁ ፈጉሉሁ፣ ያዙት ጠፍሩት ይባላል። ሱመል ጀሒመ ሰሉ፣ ሳጥን ውስጥ ወርውሩት ይባላል። ጀሃነም ውስጥ ሲወረወሩ ሳቱን እንዴት ይችሉታል? ረሃብ ያቃጥላቸዋል ይላል ነቢዩ ዓለይሂ ሰላቱ ወሰላም። ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለ። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። ኢነሃ ሸጀረቱን ተኽሩጁ ፊ አስሊል ጀሒም፣ ከጀሃነም ስር ነው የምትወጣው ዛፏ። 70 ዓመት ካለው ርቀት ራሶቿ ከአነሁ ሩቡስ ሸያጢን፣ እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። ፈኢነሁም ለአኪሉነ ሚንሃ ፈማሊኡነ ሚንሃ አልቡጡን፣ ርቧቸዋል፣ ይጋፉታል፣ አንጀታቸውን ይቆራልጠዋል። ያኔ የሚጠጣን ይፈልጋሉ፣ ደምና እዥ ይቀርብላቸዋል። ወላ የካዱ ዩሲጉህ ነው የሚለው ቁርአን። እንዴት አርቤ ይዋጡት አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል፣ ስቃይ ውስጥ ይገባሉ። ኩለማ ነضጀት ጁሉድሁም፣ ስጋቸው ሲበስል በደልናሁም ጁሉደን ገይረሃ፣ ሌላን ቀይረዋለን። ለምን? ቅጣቱን ሊቀምስ ይችላል። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው፣ ሑረል ዐይን ጋ ናቸው፣ ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና፣ የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማእ አው ሚማ ረዘቀኩሙላህ፣ አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ ኢነላህ፣ አላህ እኮ ለከሃዲያን ከልክሎታል ይሏቸው። ሸይጣን ጀሃነም ላይ
ሚንበር ላይ ይቆማል ኹጥባውን ሊያደርግ የጀሃነም ሰዎች ተሰብስበዋል። ወቃለ ሸይጣኑ አላህ ሸይጣንም አለ ለማ ቁድየ አልአምር ውሳኔውም ሲወሰን ቆሞ ይናገራል። ኢነላህ ወዐደኩም ወዐደል ሐቅ አላህ እውነተኛ ቀጠሮ ገብቶላችሁ ነበር። ወወዐድቱኩም ፈአኽለፍቱኩም እኔ ቃል ገባሁላችሁ አሸዋችሁ። ይሄው ይሄ ቀን እውነት ነው። እኔ በእናንተ ላይ እኮ ስልጣን አልነበረኝ ኢላ አን ደዐውቱኩም ፈስተጀብቱም ሊ ወሰወስኳችሁ እንጂ እጄን ወስጄ አሰርቻለሁ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሰዓትን ይሄን አይነት ቅጣት ውስጥ የመጣችሁ? ቃሉ በላ ተመክረን ነበር፣ ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከዘብና ይላሉ። ግን ምንድነው ዋሸነ፣ አስተባበልን ይላል። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷል። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተው አለፉ። ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላጅ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ። ወነዘሩ الظالمين ፊሃ ጀቲያን ተንበርክከው እንጥላቸዋለን። ይሄን ያስለቀሰኛል። አላህ ትወርዳለህ አለኝ። ነጃ መውጣቴን አልነገረኝም። ተባረከ الذي ነጃኒ ካንቺ ነጃ ያወጣኝ አላህ ረድኤቱ ሰፋ ይላል። ለቀድ አዕጣኒ الله شيئا ما لم يعطي أحدا من الأولين والآخرين ከመጀመሪያው ትውልድ ከመጨረሻውን ያልሰጠውን ጸጋ ሰጥቶኛል ይላል። ከጀሃነም ነፃ ወጣ። ከዛ ጉድ አላህ ወጣ። የተለያዩ የበር ክፍሎች አላት። ለሃ ሰብዓቱ አብዋብ። ይህ ሰው የዱንያን 2 እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል። ነብዩ አለይሂ ሰላም ጀነት ዳሩል ሙተቂን የደጋጎቹ ሀገር፣ የእናንተ የሙእሚኖች ሀገር። ውዱ ያልፈታችሁት፣ ሶላት ያላሳለፋችሁት፣ ሂጃብሽን የጠበቅሽው፣ የባል ሐቅ ያከበርሽው፣ የወላጆችህን ምርቃን ያገኘኸው፣ አዝካረ ሰብሃን ወልመሳ ያልሸሸ፣ ከሐላል የነገድክ፣ ከብር ዘካን ያካፈልክ የእናንተ ሀገር ጀነት። ታዲያች እሳት ወላፈኗ እንዳታገኘን፣ ጭሷ እንዳያገኘን፣ ገብተን እንዳንወጣባት ጥንቃቄ ይሻል። ሰዎች የተለያየ መዝናኛ ቦታ ይሄዳሉ። ቁሳዊ የሆነ ፍላጎታቸውን ለማርካት ደፋ ቀና ይላሉ። የሰው ልጅ እውነተኛ ደስታ የሚጀምረው ግን የሚመነጨው ከውስጡ ነው። ውስጡ ቀልቡ ጠሃራ ካልሆነ፣ ውስጡ ቀልቡ ካልተደሰተ በዙሪያው ያሉ የሚያማምሩ ነገሮች ቢከቡት ሊደሰት አይችልም። እውነተኛ ደስታ ከአላህ ጋር በመቅረብ የሚገኝ ደስታ ነው። ولذلك العلماء قالوا إن في الدنيا لجنة لا يدخل جنة الآخرة من لم يدخلها. دنيا وسط جنة اللج اتشين جنة يا آخرة جنة وسط يمي قباسو يدنيا عن جنة يقبانوار الزج اللج عن جنة يالقبا يقبان مارو ياتشي مانج سبال معرفة الله اللهن ما وكنا ودسو مكارب በሱ መንገድ ላይ መገኘት። እውነተኛ ደስታ የሚገኘው በዛ ነው። ከዛ ውጭ ያሉት ነገሮች ይህ ካለ ማሟያ ነው የሚሆኑት እንጂ በራሳቸው የደስታ ምንጭ ሊሆኑ አይችሉም። ህይወት ያላት ቀልብ ወይም ህያው ቀልብ የምትባለዋ ቀልበን ሰሊም ንጹህ የሆነች ከበሽታ የጠራች አላሁ ስብሓነሁ ወተዓላ የቂያማ ቀን ነጃ የሚወጡት ሰዎች የዛችን ቀልብ ይዘው የመጡ ነው ያላቸው ሰዎች ናቸው። إلا من أتى الله يوم لا ينفع مال ولا بنون إلا من أتى الله بقلب سليم. ገንዘብ አይጠቅም፣ ልጆች አይጠቅሙ፣ ስልጣን አይጠቅም፣ ምንም የሚጠቅም ነገር የለም። ምን ይዘው የመጡ ሲቀሩ ሀብታቸው ንብረታቸው እኔ ጋር ሲመጡ ይዘውት የመጡት ነገር ጤነኛ ልብ ይዘው የመጡ ሲቀሩ ይላል አላህ ሱብሓነሁ ወተዓላ። ከበሽታ የጠራች ወደ አላህ በመቃረብ የተጠመደች ሹብሃና ሻህዋ 2 በሽታዎች ናቸው። ዋና ዋና በሽታዎች ሲጠቃለሉ የቀልብ በሽታዎች 2 ናቸው። አንዱ ሹብሃ ነው፣ ብዥታ ነው፣ ጥርጣሬ ነው። ቂያማ አለ የለም፣ ከሞት እንደው ሞቶ መቀስቀስ ይኖር እንዴ ብሎ መጠራጠር። ያችን ሸይጣን ጣል ያደርጋል ሰውየው ላይ።
አላህ በእርግጥ ለዚህ በሽታ አጥጋቢ የሆነ ምላሽ ቁርአን ላይ ሰጥቶ እናገኘዋለን። ቁርአን መድኃኒት ነው፣ ሽፋእ ነው። ሽፋኡን ሊማ ፊ ሱዱር አይደል? ልብ ውስጥ ላሉ በሽታዎች መድኃኒት ነው። ሁለተኛው ደግሞ የሻህዋ ማለት ስሜት፣ ሚስበን ነገር፣ ሐራም የሆነ ነገር፣ እነኚህ ሁለቱንም ቁርአን መድኃኒት ሆኖ እናገኘዋለን። አሎ ቦታ ላይ ደርሰናል። የምትመለከቱት መስጊድ ኦ ማይ ጋድ እንዴት ነው የሚያምረው! ወዳጅ ዋው በጣም ነው የሚያምረው ይሄ መስጊድ። አተ ወደ ውስጥ ገብተን እስኪ መስጊዱን ለማየት እንሞክራለን። ኦልራይት ቅጥር ግቢ ውስጥ ገብተናል። አይ ቲንክ የወንዶች መግቢያ በዚህ በኩል ነው መሰለኝ። እዚህ ጫማችንን እናወልቃለን። እዚህ ጋር እናደርገዋለን። ኮፍያችንን የምናወልቅና ሎክ ኦ ማይ ዴይስ ሎክ ደዮ ዲኖ ያምሮ ሄደ። በጣም ሂውጅ ነው። ለጎብኚዎች ክፍት ነው። አይ ቢሊቭ ገብታችሁ መጎብኘት ትችላላችሁ። Oh my God! አሁን የጸሎት I can't lie. This is the most beautiful thing I have ever heard. እግዚአብሔር ነው ብላችሁ በጣም ነው የሆነ I felt it in my soul. like የሆነ ነገር ተሰማኝ ታውቃላችሁ። በጣም ደስ ይላል። በጣም ከምላችሁ በላይ anyway መስጊዳቸው ከጀርባ እንደምትመለከቱት ይሄንን